እኔ ግን ሚስቴን ያገባኋት አብሬያት ልተኛ ብቻ አይደለም ስሳሳት እያረመችኝ ከመንገድ ሶጣ እየመለሰችኝ ህይወቴ ላይ ከኔ ጋር እንድትወስን እንጂ። ትክክል። ላስጨንቅ ፈልጌ አይደለም ግን በጣም ቸገረኝ። እረዳሃለሁ እኮ ግን ደግሞ የጠየቀኝ ገንዘብ በጣም ብዙ ስለሆነ ባለቤቴን ማማከር ይኖርብኛል። ምንድነው አንተ ደግሞ በትንሹም በትልቁም ባለቤቴን ላማከር የምትለው? በስተ ችግር ውስጥ ገብቼ ነው። እንዴት አትረዳኝም አንተ? ምን ሆነሃል? ማማከር አለበት። አትረዳኝም። ብቻዬን መወሰን የምችለው ምንም ነገር የለም። ምክንያቱም እኔ የኔ ብቻ ሳልሆን የልጆቼና የባለቤቴም ጭምር ነኝ። ያ ማለት ድንገት ውሳኔ ስህተት ከሆነ ዋጋ የምከፍለው እኔ ብቻ ሳልሆን ሙሉ ቤተሰቤ ነው ማለት ነው። ስለዚህ ማማከር ይኖርብኛል። ነገሩ ለኔ እንዳልከኝ ላይሆን ይችላል። በቁጥጥሩ ስራ አስገብታህ ነው እንጂ ቢገባስ ተቆጣጠረችውን ደግሞ መጠየቄ ቢገባስ እኮ አንተን አላውቅም። እኔ ግን ሚስቴን ያገባኋት አብሬያት ልተኛ ብቻ አይደለም ስሳሳት እያረመችኝ ከመንገድ ሶጣ እየመለሰችኝ ህይወቴ ላይ ከኔ ጋር እንድትወስን እንጂ። ከሚስቴ ጋር የተጋራሁት አንሶላ ብቻ አይደለም ህይወቴንም ጭምር ነው። ብትቆጣጠርህስ ሚስት ምንድነው ክፋቱ? አድርገው ነገር የምወስነው ውሳኔ ለቤተሰቤ አይበጅም ብላ ካሰበች አልቃ ገብታ የማስቆም ሙሉ መብት አላት። አንተን ለማስደሰት ብዬ ችግር ውስጥ ብገባ ትዳሯ ተበትኖ ከቤተሰቧ ከልጆቿ ጋር ሜዳ ላይ የምትቀረው እሷ ስለሆነ ሴት ትቆጣጠሯለች ይለኛል። አሪፍ ንግግር እውነት አስገባህለት። በቃ አንዳንድ ሰው አለ በቃ ሊያሸማቀቀህ ምናምን ለሚስትህ ክብር ስለሰጠህ ሚስትህን ስላማከርክ ለሚስትህ ቦታ ስለሰጠህ ሚስትህን ምንድነው እንደዚህ እንትን የምትላት ምናምን። አዎ ያርግ፣ መብቱ ነው። መብቱ ብቻ ሳይሆን ግዴታውም ነው። ሚስቱ ብትቆጣጠረውስ? ለሁለቱም እኮ ሚስት ሲጀምር ብልሃተኛ ናት። ዘው ይኸውልህ ሚስቱ ከጀርባውና ተማምናበት እሷ አሲስት እያደረገች ትዳራቸውን እጅ ለእጅ ተያይዘው የመሩ ሰዎች ናቸው በህይወታቸው ላይ ስኬታማ የሚሆኑት። ሲጀምር ለሚስቱ ቦታ የማይሰጥ ሰው ከተመለከታችሁ ያ ሰው ማለት ነው መቼውንም አያልፍለትም። አሁን ያለፈለት ቢመስል ራሱ የሆነ ሰዓት ላይ ኮላፕስ ማድረጉ አይቀርም። ክብር ለሚስቶች። በእኔ ሀሳብ የምትስማሙ ከሆነ ይህን ቪዲዮ ላይክ አድርጉት። 4000 ብር አስገባልኝ ለልጆች አስቤዛ እየገዛው። እሺ ጎሽ አዝናነው ቁርጥ ቤት ተቀምጣ 4000 ብር ምንም ባልል ደስ ይለኝ ነበር። ሁኔታህም ስለምረዳ የ4 ወር ቤት ኪራይ አልጠየቅኩም። ከነገ ዛሬም ትሰጠኛለህ ብዬ ጠበቅኩክ። አሁን ግን የቤት ኪራዩን ትቼ እልካለሁ። ከነገ ጀምሮ ቤቴ ለቀ እንድትወጣ እቃህን አሁን መሰብሰብ ጀምር። ወይኔ ስታሳዝን። ማንም ሰው መጥቶ እንዲጮህብኝ አልፈልግም። ወይኔ ሲያሳዝን እሱ ደግሞ እሷ መልካም ሰው 4 ወር ሙሉ ታግዘዋለች። ይኸው ሚስቱ ቁርጥ ትበላለች እዚህ። በነገራችን ላይ ባሎች ለጭባጭቤ መጫወት የሚያዝናናኝ ነገር እንደሌለ ታውቂያለሽ። እኔ ደግሞ እንደ ባሎች የሚያሳዝነኝ በተለይ ያንቺ ባል እባክሽ ምን ያሳዝን? ከአንቺ 4 ልጆች መውለዱ ነው። ኧረ እባክሽ በጣም ነው ያዘንሽው። ቢል አስተናጋጅ ቢል አምጣልኝ። እዚህ ቁርጥሽን እየበላሽ ትዝናኛለሽ። እሱ እዛ ገንዘብ የሚከፍለው አቶ ይጨነቃል። ሄሎ 4000 ብር አስገባልኝ ለልጆች አስቤዛ እየገዛው። እሺ ቶሎ እሺ። ልጆችን ግን ተወዳቻለሁ። በጣም ነው የምታሳዝነው የእውነት ላይፍ ማሳለፍ ነው የምፈልገው። ልጆች ምናምን ኮተት አልፈልግም። ታዲያ ለምን ነው ለቻቻ? አይገርምሽም? ወራሽ መስሎኝ ሀብታም ቤት ሳገኘው ልጃቸው ነበር የመሰለኝ። ለካ እንጀሬ በካርቶን ተጠቅልሎ መንገድ ዳር ተጥሎ ነው ያገኙት። ስለባለ ሀብቱ ወስደው አሳደጉት። ድንገት እሳቸው ሲሞቱ ወንድሞቹ ወራሽ አይደለህም ብለው በዜሮ አስወጡት። ወይ ሲያሳዝን! ምን ያሳዝናል? ወብ ዘራሽ በእናትሽ ተነሽ እንሂድ። አንቺ አሁን የእናት አንጀት ያለሽ ሰው ነሽ። ወይኔ 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 ምን አይነት ሰው ናት? ምንም የእናት ልብ የሌላት። የልቤን አንቺ ታውቂያለሽ። በቃ ራሴን ላጠፋ ሞክርና ከኔ ውጪ ምንም ዘመድ የሌላቸው ልጆች ያሳዝኑኛል። ተው ፈጣሪ ያለ እንደዚህ አትበል። ልዬ ኔ 4 ልጆችን 1 ኪሎ ሙዝ ገዝቶ። እንዴት ናችሁ? እማዬስ እንጃጣት ነው ወጣችሁ? ምግብስ አልሰራችላችሁ? ከጧት ጀምሮ ምግብ አልበላም። ምንም አልበላችሁ? በቃ ኑ እቺን ሙዝ ብሉ እስከዛ። እሺ ኑ ግቡ ኑ። ሸክም አየህ ግን ትዳር ይዤ ደስተኛ ሆኜ እኖራለሁ ምናምን ደስተኛ ልትሆን ትችላለህ። ግን አንድ እውነታውን ልንገርህ አይደለ ትዳር ውስጥ ደስታ ብቻ አይደለም ያለው። ፈጣሪ ልብሽን ይመልስ። አሁን አንቺ ምን ይባላል? የዚህን ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። የዓለሟ
ዋንጫ ለእምዬ ኢትዮጵያ ይቻላል። እኔ ጀግና ልጇ ደርሼላታለሁ። ይቻላል። እኔ አንበሳ እኔ ደርሼልሻለሁ አላለም። እመኝኝ፣ የዓለም ዋንጫን በልተን በደስታ እንተቃቀፋለን። ማነህ አንተ? ማነህ? በተለያዩ አካባቢዎች ሳላዲን ሰይድ አንተ። ጦርነት ምክንያት የሚማገዱ ወጣቶች ቁጥር እጅግ የበዛ ሆኗል። የግዳጅ ወታደራዊ አፈሳም እየተካሄደባቸው ይገኛል። አንቺ ያምሻል እንዴ? አስደነገጥሽኝ እኮ። እሺ ይቅርታ፣ ስለናፈቅኝ እኮ ነው። ቃል አፈቅርሻለሁ እኮ። እሺ ምን ንገረኛ። ለብሔራዊ ቡድን ለመመረጥ በጣም ጠንክሬ እየሰራው ነው እና ሀገሬ ኢትዮጵያን ለዓለም ዋንጫ ማሳለፍ አለብኝ። ከዛ በሁለቱም እግሮቼ መጥቻ አንቺን ነው ማገባው። እወድሻለሁ። ዝም ብለህ እሷን አግባ ወንድሜ። አሁን ያሰብከው ነገር እኔ የሚሳካ እየመሰለኝ አይደለም። እሷን አግባ ዝም ብለህ ነው የምልህ። እወዳለሁ ሀጎሴ። አንተ ሳላዲን ሰይድ ነው ወይስ አዳነ ግርማ ነህ ነው እኮ እኔ እያልኩ ያለሁት። ማነህ አንተ? እንደዚህ ለማውራት እኮ እነሱ ናቸው እኮ የሚችሉት። እነሱ ያላሳኩትን ነገር አንተ እንዴት አይነት ጥበበኛ ሆነህ ነው የምታሳካው ነው እኮ። ሀገሬ ታሸንፋለች። ማን ያዟል? ኳስ ሲገባ እንደማለት ነው። እኔ ልጅ ማን ያዟል? ሸቷ እንዲህ ሞቲቬት ምናምን ስለሚል ወይኔ አየው አፈሱት ማለት ነው። ሰበር ዜና በአገሪቱ ሲካሄድ የቆየውና የበዙ ወላጆችን ተስፋና የእልፍ ወጣቶችን ህልም እንዲሁም ህይወት የቀጠፈው እጅግ አስከፊና ደም አፋሳሹ የእርስ በርስ ጦርነት የሰላም ስምምነትን በመፈረም መቋጨቱ ተነግሯል። ወይኔ ኢትዮጵያን ለዓለም ዋንጫ ማሳለፍ አለብኝ። ከዛ በሁለቱም እግሮቼ መጥቻ አንቺን ነው ማገባው። አንድ እግሩን ወይኔ ሲያሳዝን። እልም በሉኝ። አሁናዊ የኢትዮጵያ ሁኔታ ነው። እሺ መልሱልኝ፣ ህልሜን መልሱልኝ፣ ህልሜን መልሱልኝ። ፈጣሪ መልስልን እንጂ ይገባል። ፊቱን ወደኛ እንዲመልስ እኛ ቀና ብለን እንጸልይ እንጂ ማን ይሰማናል? አሁን የሰማዩ አምላክ እሱ ይመልከተን። እውነት አሜን እያላችሁ ኮሜንት ላይ ጻፉ።